ሰላም ሰላም ውድ ቤተሰቦቻችን እንደምን ቆያችሁን? በዛሬው ክላሳችን ደግሞ የስምንተኛ ክፍል ሶሻል ስተዲ ዩኒት 4 እናያለን። እንግዲህ ዩኒት 4 ምንድነው የሚለው ኤርሊ ሞደርን ኤንድ ሞደርን ወርልድ ሂስትሪ ይላል። በዚህ ቶፒክ ስር አምስት የተለያዩ ፖይንቶች አሉ ወይም ሜን ኮንተንትስ ኦፍ ዘ ቻፕተር የምንላቸው ማለት ነው። ሶ የመጀመሪያው ዘ ግሬት ጂኦግራፊካል ዲስከቨሪስ ነው። ይህ ማለት እንግዲህ ታላላቅ የጂኦግራፊያዊ ግኝቶች የምንላቸው በተለያየ ጊዜ በተለያዩ ኤክስፕሎረር ወይም አሳሾች የተገኙ ግኝት ወይም ዲስከቨሪስ አሉ። እነሱን እናያለን። ሁለተኛው ቶፒክ ሬኔሳንስ ሪፎርሜሽን ኤንድ ካውንተር ሪፎርሜሽን የሚል ቶፒክ አለ። ሬኔሳንስ ህዳሴ ኦር ደግሞ ሪበርዝ ማለታችን ነው። ሪፎርሜሽን ታድሶ ኤንድ ጸረ ታድሶ ወይም ደግሞ ካውንተር ሪፎርሜሽን የሚለውን ሁለተኛው ቶፒክ አለ። ሶስተኛው ኢንዱስትሪያል ሪቮሉሽን የምንለው ቶፒክ ይኖረናል። ኢንዱስትሪያል ሪቮሉሽን የምንለው የኢንዱስትሪ አብዮት የምንለው ማለታችን ነው። አራተኛው ላይ the two world wars ነው፣ ሁለቱ የዓለም ጦርነቶች። ፋይናሊ the cold war ደግሞ ቀዝቃዛው ጦርነት የሚባል ቶፒክ ይኖረናል በዚህ ቻፕተር ስር ማለት ነው። ለቻናሉ አዳዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ እያልን ወደ መጀመሪያው ቶፒካችን እናያለን። እንግዲህ በዛሬው ክላሳችን የምናየው ዘ ግሬት ጂኦግራፊካል ዲስከቨሪስ የሚለውን የዚህን ቻፕተር የመጀመሪያ ፖይንት ይሆናል ማለት ነው። አብራችሁን ቆዩ። ዘ ግሬት ጂኦግራፊካል ዲስከቨሪ የሚለውን በዛሬው ክላሳችን እናያለን። የመጀመሪያ ፖይንታችን የሚሆነው በዚህ ቶፒክ ስር ሞቲቭስ ፎር ዲስከቨሪስ የሚል ነው። እንግዲህ አውሮፓውያኖች ይሄ የአሰሳ ወይም ደግሞ የዲስከቨሪ ስራዎችን እንዲሰሩ ያነሳሳቸው ሞቲቫቸው ወይም ደግሞ ለአሰሳው የገፋፋቸው ምክንያት ምንድን ነው የሚለውን እናያለን በመጀመሪያ ማለት ነው። ዱሪንግ ዘ ሜዲቫል ፔሪድ ዘ ጂኦግራፊካል ናውሌጅ ኦፍ ኢውሮፒያን ዋዝ ሊሚትድ ቱ ኢውሮፕ፣ ኖርዘርን አፍሪካ ኤንድ ዌስተርን ኤዥያ። እንግዲህ በመካከለኛው የአውሮፓ ዘመን ወይም ደግሞ በሜዲቫል ፔሪድ ወር ደግሞ ሚድል ኤጅ በሚባለው ጊዜ ማለት ነው። እንግዲህ በአውሮፓውያን ሂስትሪ ወይም በአውሮፓውያን ታሪክ ሜዲቫል ፔሪድ ወር ደግሞ ሚድል ኤጅ የምንለው ከ5ኛው እስከ 16ኛው እስከ 15ኛው ሴንቸሪ አካባቢ ያለው ጊዜ በአውሮፓውያን ፔሪድ ወይም በአውሮፓውያን ሂስትሪ ውስጥ ሜዲቫል ፔሪድ ወር ደግሞ ሚድል ኤጅ የሚል በመባል ነው የሚታወቀው። ስለዚህ በዚህ በሜዲቫል ፔሪድ ውስጥ ጂኦግራፊካል ናውሌጃቸው የአውሮፓውያን የነበራቸው የጂኦግራፊካል እውቀት በጣም ውስን ነበር። የት አካባቢ ላይ ብቻ ነበር ኖሌጅ የነበራቸው? አውሮፓን ያውቁ ነበር። ኖርዘርን አፍሪካ የአፍሪካ ሰሜናዊ ክፍል ላይ ነበር ጂኦግራፊካል ኖሌጃቸው። ከዛ ውጭ የኤዥያን ፓርትስ እና የዌስተርን ፓርትስ ኦፍ ኤዥያ ነበር፣ ወይም የእስያ አህጉር ምዕራባዊ ዳርቻዎች ወይም ምዕራባዊ የእስያ አህጉርን ብቻ ነበር። በእነዚህ አካባቢዎች ላይ ብቻ ነበር ጂኦግራፊካል ኖሌጃቸው በእነዚህ አካባቢ የተወሰነ ነበር ማለት ነው። However, in the 15th century, Western Europe nations, first Portugal and Spain, then Holland, Britain and France, sent explorers to discover the new areas in Africa and the Far East as well as the New World. ስለዚህ ከ15ኛው ሴንቸሪ በኋላ እነዚህ ምዕራባዊ የአውሮፓ ሀገራቶች ወይም ዌስተርን ዩሮፕ ኔሽንስ ወይ ካንትሪስ የምንላቸው በመጀመሪያ ፖርቹጋል እና ስፔን፣ ከዛም ከነሱ በመቀጠል ሆላንድ፣ ብሪቴን እና ፈረንሳይ የተባሉት እነዚህ የአውሮፓ ሀገራቶች የተለያዩ ኤክስፕሎረሮች ወይም ደግሞ አሳሾቻቸውን ወደ ተለያዩ ወደ አፍሪካ፣ ወደ ፋሪስት እና ወደ ኒው ወርልድ ወይም ወደ አሜሪካ ወደምንላቸው አካባቢዎች ኤክስፕሎረርስ ወይም ደግሞ አሳሾቻቸውን ምን አደረጉ? ላኩ ማለት ነው። ምን ለማድረግ? አዳዲስ ግኝቶችን ለማግኘት ዲስከቨር ለማድረግ ማለት ነው። አዳዲስ ቦታዎችን በአፍሪካ ውስጥ ቅድም እንዳልነው አፍሪካ ውስጥ የነበራቸው እውቀት ሰሜናዊ አፍሪካ ላይ ብቻ ነበር። ስለዚህ ስለ ሌሎች የአፍሪካ አካባቢዎች እውቀት አልነበራቸውም፣ ጂኦግራፊካል ኖሌጅ አልነበራቸውም። ስለ ፋር ኢስት ምንም የሚያውቁት ነገር የለም፣ ወይም ደግሞ ሩቅ ምስራቅ የምንለው ምክንያቱም ዌስተርን ኤዥያ ላይ ብቻ ነበር እውቀታቸው። ኒው ወርልድ ወር ደግሞ አሜሪካ የምንላቸው ሁለቱ ሀገራቶች ሳውዘርና ኖርዘርን አሜሪካ የምንለው ከዛም በፊት አይታወቅም ነበር፣ ከዲስከቨሪ በፊት ማለት ነው። ስለዚህ ወደ እነዚህ አካባቢዎች የተለያዩ ኤክስፕሎረርስ ወይም ደግሞ አሳሾቻቸውን እነዚህ ዌስተርን ዩሮፒያን ካንትሪስ ላኩ ማለት ነው። ትሬድ ዊዝ ዘ ኢስት European interest about the Far East and scientific progress were the main factors that encouraged those discoveries. ስለዚህ እነዚህ የአውሮፓ ሀገራቶች ዲስከቨሪ እንዲያደርጉ ወይም ደግሞ የተለያዩ አሰሳዎችን እንዲያካሂዱ ያነሳሷቸው ወይም ኢንከሬጅ ያደረጓቸው ምክንያቶች ምንድናቸው? አንደኛ ትሬድ ነው። ትሬድ ነው ስንል ንግድ ነው። የተለያዩ ትሬድ ሩቶች ወይም የንግድ መስመሮችን ለማግኘት ነው። ይህን ስንል ከዛም በፊት የነበሯቸው የንግድ መስመሮች በመሬት ላይ ወይም በየብስ ላይ ብቻ የተወሰኑ ነበሩ። በተለይ በእነዚህ በሌሎች የአፍሪካ አካባቢዎች
ፋር ኢስት የምንለው የሩቅ ምስራቅ አካባቢዎች ላይ ፍላጎቶች ነበሯቸው በንግዱ ዘርፍ ማለት ነው። ስለዚህ አንዱ የንግድ መስመሮችን ለማግኘት ነበር በተለይ ወደ ምስራቅ ወይም ደግሞ ፋር ኢስት ወደምንላቸው አካባቢዎች። ሁለተኛ ኢሮፒያን ኢንተረስት አባውት ፋር ኢስት ነው። እነዚህ የአውሮፓውያን ኔሽንስ ወይም አውሮፓውያን ሀገራቶች ፋር ኢስት ወይ ደግሞ ሩቅ ምስራቅ አካባቢ ላይ ምን ኢንተረስት ነበራቸው ወይም ፍላጎት ነበራቸው። ስለዚህ አንዱ ይሄ ነው። ሌላኛው ሳይንቲፊክ ፕሮግረስ ነው። የሳይንስ መሻሻል፣ የሳይንስ እድገት በተለይ በናቪጌሽን በሎንጊቲዩድ ላቲቲዩድ ላይ የነበራቸው እውቀት ወይም ሳይንቲፊክ ኖሌጃቸው እያደገ መምጣቱ እነዚህ ዲስከቨሪዎች እንዲስፋፉ ወይም ደግሞ እነዚህ ዲስከቨሪዎች ወይም ግኝቶች ወይም አሰሳዎችን ምን እንዲሆኑ አደረጋቸው እንዲሰሩ ወይም በዚህ ላይ እንዲሰማሩ እንደ ምክንያትነት ይጠቀሳሉ ማለት ነው። ትሬድ the European interest about the Far East and scientific progress የምንላቸው ሞቲቮቻቸው ናቸው ወይም አነሳሽ ምክንያቶቻቸው ናቸው፣ ገፊ ምክንያቶች ናቸው ለዲስከቨሪስ ማለት ነው። so the next point is major discoverers and their routes ነው። ሜጀር ዲስከቨረርስ ስንል ታላላቅ ወይም ዋና ዋና ኤክስፕሎረርስ ኦር ዲስከቨረርስ ወይም አግኚዎች፣ አሳሾች እና ሩቶቻቸው ወይም መስመሮቻቸው በየት አካባቢ ነው ዲስከቨር ያደረጉት፣ በየት ነው ኤክስፕሎር ያደረጉት የሚለውን ፖይንት ነው የምናየው ማለት ነው። ሶ ኮንትሪቢሽንስ ኦፍ ፖርቱጌዝ ይላል እዚህ ያለው ፖይንታችን። ይሄ ማለት እንግዲህ በመጀመሪያ ስለ ዲስከቨሪ ስናወራ ሁለቱ የዌስተርን ዩሮፕ ካንትሪዎች ፖርቹጋል እና ስፔን በጣም ከፍተኛ የሆነ አስተዋጽኦ ያደረጉ ናቸው በዲስከቨሪ ወይም በግኝቶች በአሰሳ ላይ ማለት ነው። ብዙ አሳሾች ነበሯቸው። ስለዚህ ኮንትሪቢሽንስ ኦፍ ፖርቱጌዝ ስንል የመጀመሪያ የምናየው ፕሪንስ ሄንሪ ዘ ናቪጌተር ነው። እንግዲህ ፕሪንስ ሄንሪ ስንል ልዑል ሄንሪ ዘ ናቪጌተር ነው። እንግዲህ ሮያል ፋሚሊ የፖርቹጋል ሮያል ፋሚሊ ወይ ደግሞ የንጉሳውያን ዘር ነው ፕሪንስ ሄንሪ የምንለው። ሶ he inspired Portugal to begin to search for an all water route around Africa to the east ነው። ስለዚህ ይሄ ፕሪንስ ሄንሪ ዘ ናቪጌተር የምንለው የፖርቹጋል እንትኖችን ወይም ደግሞ አሳሾችን ምን ያደረገ ሰው ነው? ኢንስፓየር የሚያደርግ ወይም ኢንስፓየር ያደረገ ሰው ነበር ማለት ነው። የማነሳሳት ስራን የሰራ ሰው ነው ፕሪንስ ሄንሪ ዘ ናቪጌተር ደግሞ ሄንሪ ዘ ናቪጌተር የምንለው ማለት ነው። ሶ አዝ ኤ ሪዛልት Portuguese sea captains gradually pushed southward along the Atlantic coast of Africa. ስለዚህ ይሄ ፕሪንስ ሄንሪ ዘ ናቪጌተር ምንድን ያደረገው? he promoted and financed the exploration ነው። ይሄ አሰሳን የአሰሳ ስራን ወይም ደግሞ የዲስከቨሪ ስራን በጣም ኢንስፓየር የሚያደርግ ወይም ደግሞ ፕሮሞት የሚያደርግ ፕሪንስ ወይም ደግሞ ልዑል ነበር ፕሪንስ ሄንሪ የምንለው። ን ከዛም በኋላ እሱ ኢንስፓየር ካደረጋቸው በኋላ በርካታ የፖርቹጋል መርከበኞች ወይም የባህር መርከበኞች በሂደት ምን አደረጉ? they pushed southward along the Atlantic coast of አፍሪካ ማለት ነው። እነዚህ በተለይ ዌስተርን ኮስት ኦፍ አፍሪካ የምንለው የምዕራባዊ የአፍሪካ ዳርቻዎች በአትላንቲክ ኮስት የምንለው ወይም ደግሞ በአትላንቲክ ውቅያኖስ አካባቢ ላይ ከፖርቹጋል ከምትገኝበት ተነስቶ ወደ ደቡብ በአትላንቲክ ኮስት ላይ ብዙ የፖርቹጌስ ካፕቴንስ ወይም ደግሞ መርከበኞች ብዙ አሰሳ አድርገዋል ወይ ደግሞ በመርከቦቻቸው ብዙ አሰሳዎችን አድርገው ነበረ ማለት ነው። ከፕሪንስ ሄንሪ ቀጥሎ እንግዲህ ሌላኛው ኤክስፕሎረር በርቶሎሜው ዲያዝ የምንለው ነው። ሶ some Portuguese sailors visited parts of the western African coast along the Atlantic in the time of Henry the Navigator ማለት ነው። እንግዲህ በርካታ የፖርቹጋል መርከበኞች ወይም ሴለርስ they visited some parts of the western African coast along the Atlantic in the time of Henry the Navigator። ስለዚህ ሄንሪ ዘ ናቪጌተር የምንለው ፕሪንስ ሄንሪ ዘ ናቪጌተር በነበረበት ጊዜ ወይም በሱ ጊዜ በርካታ የፖርቹጋል መርከበኞች በተለይ የምዕራባዊ የአፍሪካ ከአትላንቲክ ውቅያኖስ የሚዋሰኑበት በዚህ በባህሩ በውቅያኖሱ ዳርቻ ላይ ባሉት አካባቢዎች ብዙ አሰሳዎችን ወይም ደግሞ ብዙ ጉብኝቶችን አድርገው ነበረ። ከነዛ ውስጥ አንዱ በርቶሎሜው ዲያዝ ነው ማለት ነው። In 1487 he tried to reach India by way of West Africa። ስለዚህ በ1487 በርቶሎሜው ዲያዝ ምን አይነት ሙከራ አደረገ? ኢንዲያ ለመድረስ ሙከራ አደረገ ወይም ወደ ኢንዲያ የመሄድ ሙከራ አደረገ። ኢንዲያን የማግኘት ማለት ነው። በየት አድርጎ? በዌስተርን ፓርት ኦፍ አፍሪካ አድርጎ ማለት ነው። ይሄ ማለት ከአውሮፓ ከፖርቹጋል ተነስቶ በዚህ በዌስተርን ፓርት ወይም በምዕራባዊ አፍሪካ በአትላንቲክ ውቅያኖስ አድርጎ እንደዚህ ዞሮ ወደ ህንድ ለመድረስ በ1487 ሙከራ አደረገ። In 1488 he was forced to return before reaching India because a storm nearly destroyed his ship። ስለዚህ ከአንድ ዓመት በኋላ
1488 ላይ ያሰበበት ህንድ ሳይደርስ ምን አደረገ? ሪተርን አደረገ ወይም ደግሞ ተመለሰ። የመመለሱ ምክንያት ምንድን ነበር? በመርከብ ነው እንግዲህ በውቅያኖሶች ላይ ሲሄድ ጉዞ የሚያደርጉት። ስለዚህ መርከቧን ምን አፈራረሰበት ወይም ዲስትሮይ ያደረገበት? ማዕበል ተነስቶ ዲስትሮይ ያደረገበት መርከቡን ማለት ነው 1488። ስለዚህ ተመለሰ ወደ ፖርቹጋል 1488 ላይ። So he called the southern tip of Africa the Cape of Storms። ስለዚህ የት ሲደርስ ነበረ ይሄ ስቶርም ወይም ደግሞ ማዕበል ያጋጠመውና መርከቡን ዲስትሮይ ያደረገበት? ሳውዘርን ቲፕ ኦፍ አፍሪካ ነው፣ ወይም በአፍሪካ ደቡባዊ ጫፍ ላይ ሲደርስ። አሁን ደቡብ አፍሪካ በምንለው አካባቢ በአፍሪካ ደቡባዊ ጫፍ ላይ ሲደርስ ይሄ ስቶርም ተነስቶ ወይም ማዕበል ተነስቶ መርከቡን ዲስትሮይ ያደረገበት። ዜን ምን ብሎ ጠራው? ያንን ኬፕ ኦፍ ስቶርም አለው ማለት ነው። የተመለሰበትን ቦታ መርከቡ ዲስትሮይ የሆነችበት ቦታ ኬፕ ኦፍ ስቶርም የሚል ስያሜ ሰጠው ማለት ነው። በርቶሎሜው ዲያዝ። ሶ the king of Portugal or John II ወይም ዮሐንስ ሁለተኛ የምንለው የፖርቹጋል ንጉስ ነበር በወቅቱ። so the king of Portugal or John II was very happy and changed the name of Cape Storm into what? Cape of Good Hope። ስለዚህ የፖርቹጋሉ ንጉስ ጆን ዘሰከንድ የምንለው በጣም ደስተኛ ነበር በሁነቱ ማለት ነው። በተገኘው አዲስ ሩት ወይም በተገኘው አዲስ መስመር በጣም ደስተኛ ነበር። ይሄ ኬፕ ኦፍ ስቶርም ብሎ የጠራው በርቶሎሜው ዲያዝ ንጉስ ጆን ዘሰከንድ ምን ብሎ ስሙን ቀየረው? ኬፕ ኦፍ ጉድ ሆፕ ማለት ነው። ኬፕ ኦፍ ጉድ ሆፕ ብሎ ስሙን ቼንጅ ያደረገው ነው። ሶ ሂ ሆፕ ዛት ኢንዲያ ኩድ ቢ ሪችድ ስሩ ዘ ኒው ሩት ማለት ነው። ስለዚህ ኢንዲያ በሌሎች ኤክስፕሎረሮች አማካኝነት እንደምትገኝ ተስፋ ያደርግ ነበር ማለት ነው። በአዲስ ሩት ተገኝቷል። ስለዚህ ይሄ ሳውዘርን ቲፕ ኦፍ አፍሪካ ላይ ደርሷል። ከዛ በኋላ ያለው ወደ ህንድ ሊያደርሳቸው እንደሚችል ተስፋ ያደርግ ነበር የፖርቹጋሉ ንጉስ ጆን ዘሰከንድ ማለት ነው። ስለዚህ በየት ነበረ በርቶሎሜው ዲያዝ ተነስቶ ሳውዘርን ቲፕ ኦፍ አፍሪካ የደረሰው ስንል ከዚህ ከፖርቹጋል ተነስቶ በአትላንቲክ ውቅያኖስ ወይም ደግሞ በዌስተርን ኮስት ኦፍ አፍሪካ አድርጎ እዚህ ሳውዘርን ቲፕ ኦፍ አፍሪካ ላይ ሲደርስ ነው ስቶርም ወይም ደግሞ ማዕበል ተነስቶ መርከቡን ዲስትሮይ አድርጎበት ጉዞ የተሰናከለውና ወደ ፖርቹጋል ሪተርን እንዲያደርገው ወይ ደግሞ እንዲመለስ ያደረገው ማለት ነው። ሌላኛው ቫስኮ ደጋማ ነው። ሌላኛው የፖርቹጋል ኤክስፕሎረር። So 10 years after the voyage of Bartolomeu Diaz, the king of Portugal sends another explorer called Vasco da Gama through the same route ማለት ነው። ስለዚህ ይሄ በርቶሎሜው ዲያዝ ሳውዘርን ቲፕ ኦፍ አፍሪካ ወይ ደግሞ ኬፕ ኦፍ ስቶርም ኬፕ ኦፍ ጉድ ሆፕ የምትባለው ቦታ ላይ ደርሶ ከተመለሰ ከ10 ዓመት በኋላ በዚሁ በፖርቹጋል ንጉስ አማካኝነት ሌላ ኤክስፕሎረር ወደ ኢንዲያ ለመሄድ ተላከ ወይም ሴንድ ተደረገ ማለት ነው። ማን የሚባል? ቫስኮ ዳጋማ የሚባል ማለት ስሩ ዘ ሴም ሩት በተመሳሳይ መንገድ በርቶሎሜው ዲያዝ በተጠቀመበት ሩት ወይም መስመር ቫስኮ ዳጋማ የሚባለው ኢንዲያን እንዲያገኝ ወደ ኢንዲያ እንዲደርስ ትእዛዝ ተሰጥቶት ሄደ ወይም ተላከ ማለት ነው ቫስኮ ዳጋማ። So Vasco da Gama sailed round the continent as far as East Africa። ስለዚህ ከፖርቹጋል ተነስቶ ቫስኮ ደጋማ በአትላንቲክ ውቅያኖስ ወይ ደግሞ በዌስት ኮስት ኦፍ አፍሪካ አድርጎ የድረስ መጣ እስከ ኢስተርን ፓርት ኦፍ አፍሪካ ወይ ደግሞ እስከ ምስራቅ አፍሪካ ድረስ ዞሮ እንደዚህ መጥቷል ማለት ነው። ኢን ኢስት አፍሪካ he found an Arab sailor who showed him the way to India across the Indian Ocean። ስለዚህ ምስራቅ አፍሪካ ላይ ከደረሰ በኋላ አንድ የአረብ መርከበኛ አገኘ። ይሄ የአረብ መርከበኛ ለቫስኮ ደጋማ ምን አሳየው? he showed him the way to India across the Indian Ocean። ስለዚህ በህንድ ውቅያኖስ አድርጎ ወደ ኢንዲያ መድረስ እንደሚችል አዲስ መስመር አሳየውና ቫስኮ ደጋማ ወደ ህንድ መድረስ ቻለ ማለት ነው። he landed in Calicut and exchanged goods with the people there። ስለዚህ በህንድ ውቅያኖስ አድርጎ በዚህ ይሄ የአረቡ መርከበኛ ባሳየው መንገድ ወይም ደግሞ በኢንዲያን ኦሽን አድርጎ በህንድ ውቅያኖስ አድርጎ ወደ ህንድ ደረሰ። ዴን ካሊከት የምትባል ቦታ ላይ ከደረሰ በኋላ በዛ አካባቢ የተለያዩ ግብይቶችን ወይም የተለያዩ ሸቀጣሸቀጦችን ሲገዛ ሲሸጥ ወይም ሲቀያየር ኤክስቼንጅ ሲያደርግ እንደነበር ይታወቃል ማለት ነው። ወይም ደግሞ እንደዚህ አይነት ስራዎችን ሰርቷል። ካሊከት ማለት ሳውዝ ዌስተርን ኢንዲያ ላይ የምትገኝ ቦታ ናት። በደቡብ ምዕራብ ህንድ ውስጥ የሚገኝ ቦታ ነው ካሊከት የምንለው ማለት። ስለዚህ እዛ ድረስ ደርሶ ህንድን አግኝቷል ማለት ነው። ቫስኮ ደጋማ የምንለው የፖርቹጋል ኤክስፕሎረር ወይም ደግሞ አሳሽ ማለት ነው። ሁለተኛው ከፖርቹጋል ቀጥሎ ሌላ በጣም ከፍተኛ ኮንትሪቢዩሽን የነበራቸው በዲስከቨሪ ስፔኖች ናቸው። ሶ ኮንትሪቢዩሽን ኦፍ ስፔን የሚለውን እናያለን። ሶ ክሪስቶፈር ኮሎምበስ
አንዱ የስፓኒሽ ኤክስፕሎረር ነው። he was sailor from Genoa in Italy። ስለዚህ ይሄ በነገራችን ላይ ይሄ ክሪስቶፈር ኮሎምበስ የምንለው 1451 ላይ በጣሊያን ጂኖዋ በምትባል ቦታ የተወለደ ሰው ነው። ክሪስቶፈር ኮሎምበስ ወይም ጣሊያናዊ ነው ማለት ነው። for 20 years he went on traveling to various places። ስለዚህ ለብዙ ዓመታት ወይም ደግሞ ለ20 ዓመታት ወደ ተለያዩ ቦታ ትራቭል ያደረገ ሰው ነው ወይም ደግሞ በመርከብ የተጓዘ ሰው ነው ክሪስቶፈር ኮሎምበስ ማለት ነው። in 1492 Isabella, Queen of Spain, gave him money to go exploring. She also gave him later for the ruler of the Chinese Empire። እንግዲህ ይሄ ክሪስቶፈር ኮሎምበስ 1451 ላይ ጄኖዋ ጣሊያን ውስጥ የተወለደ ነው። ከ1486 በኋላ ደግሞ ወደ ስፔን ሄዶ ለስፔን ይሰራ ወይም ያገለግል ነበር። ስለዚህ 1492 ላይ የስፔኗ ንግስት ኢዛቤላ የምትባለዋ ንግስት ማለት ነው ገንዘብ ሰጠችው። she gave him money to go exploring። explore እንዲያደርግ እንዲያስስ የተለያዩ ቦታዎችን አለማቶችን እንዲያስስ ገንዘብ ሰጠችው። and also she also gave him later for the ruler of the Chinese Empire። ለቻይናው ገዢ ወይም ደግሞ ለቻይና ኢምፓየር ወይ ለቻይና ግዛት አስተዳዳሪ ደብዳቤ እንዲሰጥ ላከችው ማለት ነው፣ ወይም ደግሞ ሰጠችው ለዛ ለቻይና ኢምፓየር እንዲያደርስ ማለት ነው። እንግዲህ ከዛ በፊት ብዙ የኤክስፕሎሬሽን ስራ እንዲሰራ ይፈልግ ነበር፣ ነገር ግን ገንዘብ አልነበረውም ወይም እነዚህ አይነት ስራ ለመስራት አቅሙ አልነበረውም ኢኮኖሚካሊ ማለት ነው ክሪስቶፈር ኮሎምበስ። ስለዚህ የስፔኗ ንግስት ኢዛቤላ ያደረገችው ይሄ ነው፣ ገንዘብ ሰጠችው፣ ደብዳቤም ለቻይኒስ ኢምፓየር ሩለር እንዲያደርስ እንዲሁ ሰጥተው ነበር ማለት ነው። ሶ he left Spain with 3 ships and 88 men። ስለዚህ በዚህ 1492 ላይ ከስፔን ተነስቶ ሲሄድ ወዴት ስንት ነበረ? 3 መርከቦችና 88 ሰዎችን ይዞ ነበር የተነሳው ጉዞውን የጀመረው ማለት ነው። he sailed many weeks without seeing any land። ለሳምንታት በመርከብ ላይ ይጓዙ ነበር፣ ምንም አይነት መሬት ወይም ደግሞ ደረቅ መሬት ሳያዩ ለሳምንታት በውሃ ላይ ወይ በመርከቦች ላይ ሲጓዙ ነበር ክሪስቶፈር ኮሎምበስ እና 88 ሰዎች ማለት ነው። finally he reached a group of island called the Bahamas near the coast of North America። ስለዚህ ከብዙ ሳምንታት ጉዞ በኋላ ከብዙ ሳምንታት የመርከብ ላይ ጉዞ በኋላ ይሄ ክሪስቶፈር ኮሎምበስ የምንለው ኤክስፕሎረር የት ደረሰ? ግሩፕ ኦፍ አይስላንድ ወይም ደግሞ የደሴቶች ስብስብ ላይ ደረሰ። ምን የሚባሉት ስብስቦች ላይ? ባሃማስ የሚባሉ የደሴቶች ስብስብን አገኘ። የት ነው የሚገኙት? ኖርዝ አሜሪካ አቅራቢያ ላይ የሚገኙ ደሴቶች ናቸው ባሃማስ የምንላቸው ማለት ነው። ሶ Columbus did not know that he had discovered a new continent። ስለዚህ አሜሪካ ከዛ በፊት አይታወቅም ነበር። ስለዚህ ክሪስቶፈር ኮሎምበስ did not know that he had discovered a new continent። አዲስ አህጉር እንዳገኘ ግን አያውቅም ነበር። ወደ ኤዥያ ነበር መሄድ የሚፈልገው። ኤዥያ ወይ ደግሞ ወደ ህንድ ወደ ኤዥያ ነበር መሄድ የሚፈልገው። ህንዶችን ያገኘ ነበር የመሰለው እሱ እና አዲስ ኮንቲኔንት እንዳገኘ ወይም ዲስከቨር እንዳደረገ ግን አንደርስታንድ አላደረገም፣ አላወቀም ነበር ማለት ነው። So he thought that he had reached the islands of Asia። ምንድን ነበር እሱ የሚለው ወይ ደግሞ ምንድን ነበር የሚያውቀው? እሱ የት እንደደረሰ ነበር የሚያውቀው? የአይስላንድ ኦፍ ኤዥያ ወይም ኤዥያ ደሴቶች ላይ እንደደረሰ ነበር የሚያውቀው። ሶ እንደዛ ስለሚያውቅ ምን ብሎ ጠራቸው? he called the people Indians። እነዛን ህዝቦች ባሃማስ ደሴት ላይ ይኖሩ የነበሩት ህዝቦችን ምን ብሎ ጠራቸው? ኢንዲያንስ ብሎ ጠራቸው ማለት ነው። this is why the old inhabitants of America are today called the West Indies። ስለዚህ ከዛን ጊዜ በኋላ ነው እንግዲህ የአሜሪካ ላይ የነበሩ እነዚህ ኦልድ ኢንሃቢታንት ወይም ደግሞ ከጥንት ጀምሮ የነበሩ ህዝቦች ዌስት ኢንዲስ የሚል ስያሜ የተሰጣቸው ከዛ በኋላ ነው፣ ከክሪስቶፈር ኮሎምበስ ዲስከቨሪ በኋላ ማለት ነው። እንግዲህ ከየት ነው የተነሳው ይሄ ሰውዬ? ከስፔን ተነስቶ በዚህ በአትላንቲክ ውቅያኖስን አቋርጦ እነዚህ የግሩፕ ኦፍ አይስላንድ ወይ ደግሞ ባሃማስ የሚባሉትን ደሴቶች አግኝቷል ማለት ነው። ግን እሱ ያገኘ የመሰለው የት ነበር? አይስላንድስ ኦፍ ኤዥያ የሚባሉት የኤዥያ አይስላንዶች ወይም ደሴቶችን እንዳገኘ ነበር የሚያውቀው ማለት ነው። ለዛም ነው ኢንዲያንስ ብሎ የጠራቸው፣ በዛ የኖሩ የነበሩ ህዝቦችን ማለት ነው። ሌላኛው የስፓኒሽ ኤክስፕሎረር አሜሪጎ ቪስፑቺ ይባላል። አሜሪጎ ቪስፑቺ at the beginnings of 16th century another Italian traveler, Amerigo Vespucci, who served sometimes Portugal and sometimes Spain.
ስለዚህ ሌላኛው በ16ኛው ሴንቸሪ መጀመሪያ አካባቢ ደግሞ ሌላኛው እንዲሁ አሜሪጎ ቪስፑቺ የሚባለው ኢታሊያን ትራቭለር ወይም የኢጣሊያ ተጓዥ ነው። የአሜሪጎ ቪስፑቺ የምንለው ማለት ነው። ስለዚህ ይሄ በተለያየ ጊዜ ለስፔን እንዲሁም ለፖርቹጋል የተለያዩ ስራዎችን ወይም ሲያገለግል ነበር ወይም ሲሰራ ነበር። ሶ ሂ ሴል ቱ ዘ ኒው ወርልድ ነው። ወዴት ተጓዘ ማለት ነው? የአሜሪጎ ቪስፑቺ ኒው ወርልድ ወይም ደግሞ ኒው ወርልድ በነገራችን ላይ አሜሪካ የሚባለው ነው። ከዛ በፊት ስለማይታወቅ ኒው ወርልድ አዲሱ ዓለም የተባለ ነበር የሚጠራው ማለት ነው። ሂ ፋውንድ አውት ዛት ዋት ኮሎምበስ ሃድ ዲስከቨርድ ዋዝ ኖት ኤዥያ በት ዘ ኒው ኮንቲኔንት ማለት። ስለዚህ ወደዛ በመጓዝ ክርስቶፈር ኮሎምበስ ከሱ በፊት የነበረው ኤክስፕሎረር ያገኘው ቦታ ኤዥያ ሳይሆን ዘ ኒው ኮንቲኔንት ወይም አዲስ አህጉር እንዳገኘ ምን አደረገ? ዲስከቨር አደረገ ወይም አወቀ ማለት ነው። ሶ ዘ ኒው ወርልድ ዋዝ thus called America after Amerigo። ስለዚህ የአሜሪካ የሚለው ስያሜ የመጣው ከዚሁ ይሄንን አሜሪካን ዲስከቨር ካደረገው አሜሪጎ ቪስፑቺ ከሚባለው ትራቨለር በኋላ ነው አሜሪካ የሚል ስያሜ የሰጣ። ከዛ በፊት ኒው ወርልድ ተብሎ ነበር የሚጠራው ማለት ነው። ሶ አሜሪካ እንዴት ነው የተባለው? 1507 አካባቢ የጀርመን ካርቶግራፈር ነበር ማርቲን ዋልድስ ሚውለር የምንለው ወይም 1507 ላይ በሰራው ካርታ ላይ እነዚህ ዘ ኒው ወርልድ የምንለው ማን ብሎ ሰየመው? አሜሪካ። ቢኮዝ አሜሪካ የተባለችው ከማን የተሰየመው? ስያሜውን ከማን ያገኘችው? አሜሪጎ ወይም አሜሪካን ዲስከቨር ካደረገው ኤክስፕሎረር በኋላ ወይም በሱ ስያሜ አሜሪካ የሚል ስያሜ ተሰጥቷታል። አሜሪጎ ከሚለው ማለት ነው። ስለዚህ ከ1507 በኋላ አሜሪካ የሚል ስያሜ ተሰጣት ማለት ነው። እንግዲህ ይሄ አሜሪጎ ቪስፑቺ ከየት ነው የተነሳው? እዚህ ጋር እንዳየነው ልክ ክርስቶፈር ኮሎምበስ ከተነሳበት ከስፔን ተነስቶ በዚህ በአትላንቲክ ውቅያኖስን ክሮስ አድርጎ ነው በዚህ አድርጎ የአሜሪካን ወይም ደግሞ ኒው ወርልድን ዲስከቨር ያደረገው ጊዜን ከዛ በኋላ ኒው ወርልድ የሚለው ቀርቶ አሜሪካ የሚል ስያሜ እንዲሰጣቸው ሆኗል ማለት ነው። ሌላኛው የስፓኒሽ ኤክስፕሎረር ፈርዲናንድ ማጄላን ነው። ፈርዲናንድ ማጄላን እንግዲህ ብዙዎቻችን እንደምናውቀው ለመጀመሪያ ጊዜ ዓለምን የዞረ በሚለው እናውቀዋለን። ሶ ኢን 1519 ፈርዲናንድ ማጄላን ኤ ፖርቹጌዝ ሲ ካፕቴን ሊድ ሰቨራል ሺፕስ ፍሮም ስፔን። እንግዲህ ፖርቹጋላዊ ነበር፣ ያው ለስፔን ይሰራል፣ ለስፔን ነበር የሚያገለግለው ይሄ ፈርዲናንድ ማጄላን ማለት ነው 1519 ጀምሮ ማለት ነው። ሶ ሂ ራውንድድ the southern tip of South America and crossed the Pacific። ስለዚህ 1519 ከስፔን ተነስቶ በአትላንቲክ ውቅያኖስን አቋርጦ የተደረሰ የአሜሪካ ወይም ደቡብ አሜሪካ የምንለውን አህጉር አቋርጦ በዛ አድርጎ ወዴት ሄደ? he crossed the Pacific Ocean ሰላማዊ ውቅያኖስ ወይም ደግሞ ፓሲፊክ ውቅያኖስን አቋርጦ ሄደ። መቼ? 1519 ጀምሮ ማለት ነው። in 1522 one ship arrived in Spain። ስለዚህ ከ3 ዓመት በኋላ አንድ መርከብ ዓለምን ዞራ ከስፔን ተነስታ በአትላንቲክ ውቅያኖስ በደቡብ አሜሪካ በፓሲፊክ ኦሽን አድርጋ ዞራ በኢንዲያ፣ አውስትራሊያ፣ ሳውዘርን አፍሪካ እና አትላንቲክን ክሮስ አድርጋ የተደረሰች ስፔን አራይቭ አደረገች ወይም ደግሞ ደረሰች ተገኘች ማለት ነው። thereby completing the first circumnavigation of the world። ስለዚህ በዓለም ታሪክ በመጀመሪያው በዓለም ዙሪያ የተጓዘ መርከበኛ ወይም ደግሞ ተጓዥ ናቪጌተር ሆነማ ፈርዲናንድ ማጄላን ማለት ነው። ስለዚህ የተነሳው መቼ ነበር? ሴፕቴምበር 1519 ላይ ተነሳ ከስፔን። ዴን ኦክቶበር 1520 ከአንድ ዓመት በኋላ የተደረሰ ሳውዘርን ቲፕ ኦፍ ሳውዝ አሜሪካ ደረሰ ማለት ነው። ዴን ኖቬምበር 1520 ላይ ተነስቶ ደግሞ በፓሲፊክ ውቅያኖስን ክሮስ አድርጎ ማርች 1521 ላይ የኤዥያ ወይም ደግሞ አውስትራሊያ ኤዥያ በሚዋሰኑበት በዚህ በፓሲፊክ እና ኢንዲያን ኦሽን በሚለያዩበት በእነዚህ ደሴቶች አካባቢ ላይ ደረሰን። ዜን ወደ አውስትራሊያ ሄዶ አውስትራሊያን ዲስከቨር አድርጎ ዜን በሳውዘርን ቲፕ ኦፍ አፍሪካ ተመልሶ ወደ ስፔን ተመለሰ። ስለዚህ ጉዞ የተጠናቀቀው ሴፕቴምበር 6 1522 ላይ ከኦልሞስት ከ3 ዓመት በኋላ ነበር ይሄን ጉዞ ያጠናቀቁት ማለት ነው እነ ፈርዲናንድ ማጄላን ማለት ነው። So this heroic navigational activity covering about 44,000 miles, he proved concretely that the world is round። ስለዚህ ይሄ ከስፔን ተነስቶ በደቡብ አሜሪካ በፓሲፊክ ኦሽን በኤዥያ አፍሪካ አድርጎ ተመልሶ ስፔን የመጣበት ይሄ ሂሮቲክ ናቪጌሽናል አክቲቪቲ ወይም ደግሞ በጣም በጀግንነት የተሞላው ይሄ ናቪጌሽናል አክቲቪቲ 44,000 ማይል ርቀቶችን ከቨር ያደረገ ነበር። ስለዚህ ይሄ ጉዞ ይሄ ኤክስፕሎሬሽን ዓለም ለመጀመሪያ ጊዜ ክብ መሆኗን ያረጋገጠ አንዱ
ኤቪደንስ እንደ ኤቪደንስ ይጠቀሙበት ነበር። ዓለም ክብ ናት ሲባል ዓለም ክብ መሆኗን ለማረጋገጫው አንዱ የፈርዲናንድ ማጀላን ኤክስፕሎሬሽን ነው ማለት ነው። የመጨረሻው ፖይንታችን ሪዛልትስ ኦፍ ግሬት ጂኦግራፊካል ዲስከቨሪስ ነው። እንግዲህ እነዚህ ታላላቅ የጂኦግራፊያዊ ግኝቶች ምን አይነት ውጤት አመጡ የሚለውን ማለት ነው። ሰም ኦፍ ዘ ሪዛልትስ ኦፍ ዘ ዲስከቨሪስ ዌር ፕሮግረስ ዋዝ ስቲሙሌትድ ኢን ዩሮፕ ኤንድ አዘር ፓርት ኦፍ ዘ ወርልድ። እንግዲህ በአውሮፓና በሌሎች የዓለም አካባቢዎች ላይ ከፍተኛ የሆነ እድገት ወይም መሻሻል አሳይተዋል በተለያዩ ዘርፎች እነዚህ የግሬት ጂኦግራፊካል ዲስከቨሪዎች ማለት ነው። መነቃቃትን ወይም እድገቶችን መሻሻሎችን አሳይተዋል በአውሮፓና በተለያዩ ዓለም አካባቢዎች ላይ በተለያዩ ዘርፎች በንግዱም ይሁን በተለያዩ በሌሎች ኢኮኖሚ አክቲቪቲዎች ማለት ነው። ዲፍረንት ፒፕልስ ዲፍረንት ሪሊጅን ኤንድ ዲፍረንት ካልቸርስ ካም ኢን ኮንታክት ዊዝ ኢች አዘር። ስለዚህ በተለያየ አካባቢ ይኖሩ የነበሩ የተለያዩ ህዝቦች፣ የተለያዩ ሃይማኖቶች፣ የተለያዩ ባህሎች ምን ፈጠሩ? ኮንታክት ፈጠሩ ወይ ደግሞ እርስ በርስ አንዱ ያንዱን ሼር መደራረግ ወይም ግንኙነት መፈጠር ጀመረ ማለት ነው በዚህ በዲስከቨሪ አማካኝነት። Plants and animals spread to other part of the world where they were not known before. ከዛ በፊት በተለያዩ ቦታዎች ላይ አንዳንድ ቦታዎች ላይ የማይታወቁ ፕላንቶች አንዳንድ ቦታዎች ላይ የማይታወቁ አኒማሎች ወደ ተለያየ ቦታ ስፕሪድ ማድረግ ጀመሩ ማለት ነው። ታይቶ የማይታወቁ አዳዲስ ፕላንቶች አኒማሎች በሌሎች አካባቢዎች ላይ ሼር መደራረግ ወይም ደግሞ መታየት ጀመሩ ነው። ፖታቶስ and tomatoes for example came from America or especially South America. እነዚህ ፖታቶስ ድንች and tomato ቲማቲም የምንላቸው ከተለያዩ በተለይ ከሳውዘርን አሜሪካ አካባቢ ነው ወደ ሌሎች በዓለም አቀፍ ደረጃ ስፕሪድ ያደረጉት ማለት ነው። ለምሳሌ ከነ ፔሩ፣ ቦሊቪያ ፖታቶ እንደነ ፔሩና ኢኳዶር ቶማቶ ወይም ቲማቲም የምንላቸው እነዚህ ፍራፍሬዎች እና አትክልቶች ከነዚህ ከአሜሪካ ነው የመጡት ማለት ነው። ኮፊ ስፕሪድ ፍሮም ኢትዮጵያ ቱ አረቢያ ኤንድ ዴን ቱ አሜሪካ። ስለዚህ ኮፊ እንደምናውቀው መነሻው ከፋ ከሚለው ነው የመጣው፣ ከፋ ነው የተገኘው። ያው ሂስትሪውን እናውቀዋለን። ስለዚህ ኮፊ ስፕሪድ ፍሮም ኢትዮጵያ ቱ አረቢያ ነው፣ ከኢትዮጵያ ወደ አረብ ዜን ወደ አሜሪካ ምን አደረገ? ስፕሪድ አደረገ ቡና ማለት ነው። ሆርስስ ዌር ኢንትሮዲውስድ ቱ ዘ ኒው ወርልድ። ዘ ኒው ወርልድ ማለት ቅድም እንዳልነው አሜሪካ ማለት ነው። ስለዚህ ፈረስ ወደ አሜሪካ ኢንትሮዲውስ ተደረገ ለትራንስፖርቴሽን ፐርፐስ። ከዛን ጊዜ በኋላ መጠቀም ጀመረ። ፕሮግረስ ነበር በብዙ ሁኔታዎች ስንል አንዱ ትራንስፖርቴሽን ነው። ሆርስ ዌር ኢንትሮዲውስ ቱ ዘ ኒው ወርልድ ስንል ከዛ ጋር የተያዘ ነው። The trade wales of Europe increased as a result of discoveries of the new route and lands. እንግዲህ በአውሮፓ ከንግድ የሚገኘው ገቢ በጣም መጨመር ጀመረ ወይም ጨመረ። ለምን? በዚህ በዲስከቨሪ አማካኝነት የተገኙ አዳዲስ የንግድ መስመሮችና ቦታዎች ስለተገኙ በዛ አማካኝነት ከንግድ የሚያገኙት ዌልዝ ወይም ደግሞ ሀብት እየጨመረ መጣ ማለት ነው አውሮፓ ላይ በተለይ። They brought the raw material from Asia, Africa and America and manufactured them in Europe. ስለዚህ የተለያዩ ጥሬ እቃዎች ወይም ደግሞ ሮ ማቴሪያሎችን ከኤዥያ ከአፍሪካና ከአሜሪካ ወዴት መውሰድ ጀመሩ? ወደ አውሮፓ ይወስዱና እነዚህ የተወሰዱት ሮ ማቴሪያሎች ማኑፋክቸርድ የሚደረጉት የት ነው? አውሮፓ ውስጥ ይመረቱና ይሸጡ ነበር ማለት ነው። so thus the traders, the manufacturers and bankers became very rich. ስለዚህ በዚህ ምክንያት አውሮፓ ውስጥ ነጋዴዎች፣ አምራቾች፣ ባንከርስ ወይም ባንከሮች ከፍተኛ የሆነ ሀብታም ወይም ደግሞ very rich እንዲሆኑ በጣም ሀብታም እንዲሆኑ አስችሏቸዋል ማለት ነው። this is a result of great geographical discovery ማለት ነው።